ፌዴራል ፖሊስ ተጠርጣሪዎች ላይ ምርመራ ጀመረ። የኢትዮጵያ ፌዴራል ፖሊስ በሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። እንኳን ወደ ዜና ለዓለም ቻናል በሰላም መጡ። እኛ በየቀኑ ዓለም አቀፍ ዜናዎችን በቀላል በአማርኛ ቋንቋ እናቀርባለን። ከአሜሪካ እስከ አፍሪካ፣ ከአውሮፓ እስከ ኤዥያ ሁሉንም በፍጥነት እናቀርባለን። ሰበር መረጃ። የኢትዮጵያ ፌዴራል ፖሊስ በሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛ የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ወግ መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለውን አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀናበሩ ተጠርጣሪዎች፣ አንደኛ ወንጌላዊ ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጌ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎችን ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነት ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥል አስታውቋል።